ከምሰራው በላይ ይሰራል ማለት እኔን አብነት አድርጎ ተአምራቱን ነው። ከጌታ በላይ ማለት ጌታ ከሰራው ተአምራት እንጂ ከጌታ ናትና እኔን አምኖ ከኔ ከሰራው የበለጠ ይሰራል በሚለው መሰረት አባታችንም በአንድ እንጀራ 8,000 ሕዝብ አባታችን አቡነ ዜና ማርቆስ የመገቡ ናቸውና እንግዲህ አማኑኤል ሁላችሁን ይመግባችሁ። ምእመናን እግዚአብሔር ከሁላችን ጋር ይሁን። በሀገራችን ያሉትን ጦማዳሪዎችን፣ ረሃብተኞችን፣ ችግሮችን አማኑኤል እጁን ዘርግቶ ይባርክልን። የዕለት ራት አያሳጣችሁ። አሜን። እግዚአብሔር የሚከተል ሰው ራት አለው። እግዚአብሔር እነዚያ ሰዎች እነዚያ 5,000 ጌታን ስለተከተሉ ነው። ምእመናን በዚህ ክፉ ዘመን በዚህ ችግር ዘመን ያለን ሀብታችን ሃይማኖታችን ነው። አይደለም ይመና ሃይማኖት እና እግዚአብሔርን የሚከተል ሰው ደግሞ ውሎ እራት አያጣም። አሁን ይህ ሁሉ ህዝብ የሚመገበው ማን ነው? ምእመና አሁን አዲስ አበባ ብታዩ እዚህ መርካቶ እዚህ አውቶቡስ ተራ ጀመራችሁ። ወደ ምሳሌና ብትሄዱ ወደ መገናኛ መቆሚያ መተላለፊያ መንገድ የለም። ሰው ብዙ ነው። አሁን ይህን ሁሉ ህዝብ መግቦ የሚያደር ማለት ነው። አሁን የሚያበረክተው የሚበላውን ማለት ነው። የምትበሉትን መድኃኔዓለም ይባርክላችሁ፣ ማዕዳችሁን ይባርክላችሁ። ተባርካችኋል። እግዚአብሔር ከሁላችሁ ጋር ይሁን። እንኳን ለጾመ ነነዌ ፋሲካ አደረሳችሁ። አሜን። የጾመ ነነዌ ፋሲካ ዮናስን ከባህር ላይ የጠበቀ ሰብአ ነነዌን ከጥፋት ያዳነ ዛሬ ስንፈስክ ደግሞ እቺ ስንጾማት የሰነበር 3ቷን ጾም ጾመናልና የነነዌ ሰዎችን ከእሳት ያዳነ ከመከራ ያዳነ ሀገራችን ኢትዮጵያን ከፈተና ሁሉ ያውጣልን። ከእሳት ያውጣልን መድኃኔዓለም። እግዚአብሔር ከሁላችን ጋር ይሁን። ምእመናን እንግዲህ አባታችን መላከ ገነት ወመላከ መዊ ቆሞስ አባ ገብረ ሥላሴ ጠባይ በእውነት ታላቅ እንግዲህ በሊቀ ሊቃውንት ቆሞስ አባ ጦሞልሳ ፊት ነው የምናገረው። በጣም ታላቅ በትልልቅ ገዳማት በትልልቅ እዚህ አዲሱ ሚካኤል ጎፋ ገብርኤል እሳቸው ያልተሾሙበት የለም በእውነቱ እና ትልቅ አባት። ይሄ ቦታ አማኑኤል ታላቅ ካቴድራል ነው። ትልልቅ ሰዎች የነበሩበት እኔ ከብፁዕ ወቅዱስ አቡነ ተክለ ሃይማኖት ዘመን ጀምሮ ይህ ቦታ ነው የማውቀውና ትልልቅ የተማሩ ምሁራን አለቆች የነበሩበት ቦታ ነው። አሁን በእውነቱ በቅርብ ጊዜ አባታችን በእውነት የልማት አባት፣ የበረከት አባት፣ የሥራ አባት በጠቅላላ በየገዳማቱ በየአድባራቱ ጎፋ ገብርኤልን በእውነት እንደው መልክ ሰጥተው በእውነት የሰሩ አባታችን ናቸውና እሳቸው እዚህ ስላገኘኋቸው ደስ ብሎኛል። ደስ ይበላችሁ። እግዚአብሔር ከሁላችን ጋር ይሁን። ለሊቀ አእላፍ መምህር ኤፍሬም ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ቅዱስ አምላካችን ይባርክልን። እግዚአብሔርን ከፍ አድርጋችሁ አመስግኑልን።